አሁን ስለ አኗኗር ዘይቤና ቤቶት ምን ማድረግ እንደሚችሉ እንወያያለን። አመጋገብ ላይ ትንሽ ወዲያው መብላት ወይም ደግሞ አመጋገባችንን እንደተለመደው 3 ጊዜ ወይም ቁርስ፣ ምሳ፣ እራት ብቻ ሳይሆን ያንኑ ምግብ ወደ 5 ዙር መብላቱ ጥሩ ነው። መጠኑ መጨመር መቀነስ ሳይሆን ሪዲስትሪቢዩት ማድረግ ወይ ደግሞ ማሰባጠሩ ጥሩ ነው። አመጋገብ ጋር በተያያዘ እንዲሁ ቃሪያ፣ ቅባት፣ በርበሬ፣ ቡና፣ አልኮል ነገሮች፣ ሶዳ ድሪንኮች ወይ ደግሞ ጋዝ ያላቸውን እንትኖች መቀነስ። በተጨማሪ ደግሞ አሲድነት ያላቸውን ፍሩት ጁሶች ወይም ደግሞ እንደ ሎሚ፣ አናናስ ያሉትን ነገሮች መቀነስ ያስፈልጋል። በአንዴ ጠግቦ አለመብላት፣ ልክ እንደበሉ አለመተኛት። በተለይ እዚህ ነጥብ ላይ መተኛት ሲባል እንቅልፉ ሳይሆን መንጋለሉ ነው። ከበላን ከ3 ሰዓት በኋላ መተኛት ሲባል መንጋለሉ። ስለዚህ ከበላን በኋላ ወዲያው ወደ አልጋ ለመሄድ ቢያንስ ከበላን ከ3 ሰዓት በኋላ መተኛቱ ጥሩ ነው። ምክንያቱም በ3 ሰዓት ውስጥ ጨጓራ ውስጥ ያለው አሲድ ወደ አንጀት ስለሚገባ የመመለስና ስሜቶቹን የመፍጠር እድሉ በጣም ዝቅተኛ ይሆናል ማለት ነው። ከአተኛኘት ጋር ተያይዞ በተለይ ምልክቶች በሚኖሩበት ጊዜ ለጥ ብሎ ከመተኛት ወይም ደግሞ ቀጥ ብሎ ከመተኛት የራስጌውን ከፍ ማድረግ፣ ይህም ከአንገት ላይ ሳይሆን ከወገብ ጀምሮ ያለው ከፍ በማድረግ አሲዱ ወደ ላይ የመመለስ እድሉን መቀነስ እንችላለን ማለት ነው። ሌላኛው አለባበስ ነው። አለባበስ ላይ ሆድ አካባቢ የሚያጣብቁ ወይም ደግሞ ግፊቱን የሚጨምሩ አለባበሶችን፣ ሃይዌስት ሱሪዎችን፣ መቀነት ያላቸው ቀሚሶች፣ ወንዶችም ደግሞ ይሄ ሰደሪያ በጣም የሚያጣብቁ ልብሶችን መቀነስ ያስፈልጋል። ሌላኛው ውፍረትን መቀነስ ነው። ውፍረት በባህሪው ሆድ ዕቃ ውስጥ ያለውን ግፊት ስለሚጨምር ወደ ላይ የመመለሱን እድል ከፍተኛ ያደርገዋል። ከዛ በመጨረሻ ደግሞ አልኮል፣ ጫት፣ ሲጋራን መቀነስ ይኖርብናል።